ልጅ ሲወለድ ሀበሻ ምንድነው የሚለው በአብዛኛው ጊዜ ማለት ነው። ሙስሊም ከሆነ ህፃን ልጅ ሲወለድ ማሻአላ ነው የሚለው። ክርስቲያን ከሆነች ደግሞ እንኳን ማርያም ማረችሽ ነው የሚባለው አይደል? ግን ነው ወይ ነው የኔ ጥያቄ ማለት ነው። እንደዛ ይሉሻል ይላሉ ሀበሻ። ልጅሽን ከወለድሽ በኋላ ሀበሻ እንዲህ ህፃን ልጅ አይቶ ወይ መልኩ፣ አይኑ፣ አፍንጫው፣ ጥርሱ እያለ አይለይም። የህፃን ሰውነት አይለይም። አይኑ በአባቱ ነው የወጣው በእናቱ ነው የወጣው፣ አፍንጫው በማን ነው የወጣው እያለ አይናገርም ሀበሻ። ለምን እንደማናቅ እንሆናለን፣ እንተዋወቃለን፣ ግን እንደማናቅ ለምን እንደምንሆን አይገባኝም። እኔ ንጹህ ህፃን ልጅ ወደዚህ ዓለም ከመጣ በኋላ በየፕሮፋይሉ ላይ መለጠፍሽ ማስታወቅሽ ህፃኑን አደጋ ላይ እየከተትሽ መሆንሽን እንዳቅ ይፈልጋለሁ። ወዴ ልጁን እያስበላሽው ነው ህፃኑን ልጅ። ምክንያቱም ለምን እንደምልሽ ታውቂያለሽ? ምቀኛና ቡዳ ማለት ነው። ቡዳ ብዙ ጊዜ በአይን የሆነ ነገር ሲያይ ነው የሚበላው። ያው ቅርብ ሰው ቤተሰብ ሊሆንም ይችላል። የሆነ ቡዳ በአይን ነው በሚታይ ነገር ነው የሚበላው። ምቀኛ ግን ነው እንኳን ፕሮፋይል ላይ የሆነ ነገር አስቀምጠሽ ምንም ነገር ባይኖር ልጅ አለኝ የሚል ፕላን እቅድ ከነገርሽው እቅድሽን ይበላዋል። በቃ ሽባ ያደርገዋል። ይህንን ለማረጋገጥ ከፈለግሽ እስቲ ለሰው አንድ እቅድ ተናገሪና ያንን ሞክሪው፣ ስሪ። ከተሳካ እናያለን። ህፃን ልጅ ሶሻል ሚዲያ ላይ ፕሊስ ደስታችሁን እዛው በቤት አክብሩት። ይሄ ነው ለልጁ የሚሻለው፣ ላንቺ የሚሻለው ይሄ ነው። ሶሻል ሚዲያ ላይ ስትወጪ የሁሉም ሰው አይን ጥሩ ነው ብለሽ ታስቢያለሽ ወይ? በፍጹም አይደለም። ሁሉም ሰው መልካም ሊሆን አይችልም በፍጹም። አንድ ሀርሽ የሆነ ትሩዝ ልንገርሽ፣ እውነቱን ልንገርሽ፣ ከባድ እውነት። አንቺ ጋር የሚመጡ ሰዎች እናንተ ስትጋቡ ያኔ መሰለ ድግስ፣ ያኔ መሰለ ልብስ፣ ያኔ መሰለ ሾው እያየ ሀበሻ አንዷ እህትሽ መታ እኔም እኮ ብር ቢኖረኝ አሁን በአሁኑ ሰዓት ላይ ኢትዮጵያ ላይ ማለት ነው ስንት አሁን ማግባት የሚፈልግ ብዙ ሴቶች አሉ። ግን ልብ ያለው ማለት የሆነ ቀልብ ያለው ጤነኛ ወንድ ማግኘት ነው ያጡት። በወንዶችም በኩል በስራ ማጣት። እኔ ብር ቢኖረኝ እኮ እኔም እንዳንቺ አገባ ነበር ብላ ለምን ትናገራለች? ባንቺ ሰርግ ላይ ለምን ይከፋታል ውስጧን? እናም ይሄም ሰርጋችሁን የማስበላት እድል አለው ነው የምልሽ። ኤቭሪቲንግ በቃ ሁሉንም ነገር ቀለል ሲምፕሊሲቲ የሚባለውን ቀለል አድርጋችሁ ኑሩት። ኧረ እኔ ቱጃር ነኝ፣ እኔ ከባድ ነኝ፣ ከባድ ሰው ነኝ፣ እኔ ቢሊነር ነኝ ካልሽ you can do it። የፈለግሽው ማድረግ ትችያለሽ። ግን የሚከተልሽ ኮንሲኩዌንስ ነገርኩሽ፣ ሊያጋጥምሽ ይችላል። ሰው እኮ በክፋት በውስጡ ያረረ እየታመመ ምግብሽን ቢበላ አስቢው። ምግብ አይደለም ስጋ፣ የእናንተን ስጋ ነው የሚበላው። ስለዳመጣችሁኝ አመሰግናለሁ። ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናችኋለሁ። ታንኪ ሶ ማች